በኩልም ማለት የምንፈልገው ምንድነው የመጀመሪያው ነገር ከምንም በላይ ያው እዚህ አካባቢ ላይ በድርቅ ምክንያት ከፍተኛ ጉዳት ደርሶ ኢመርጀንሲ ጭምር ዲክሌር አድርገን ወደ እንቅስቃሴ የገባንበት ወቅት ላይ እናንተም ሁኔታውን ተረድታችሁ ድጋፍ ለማድረግ የመነሻ ሰነድ እንድንሰጥ ተጠይቃችኋል። በዚሁ መሰረት አስፈላጊ ነው ብለን ያመንነው ለዚህ ወቅት አስፈላጊ ነው ብለን ያመንነው እና አስፈላጊ የሆኑ መድኃኒቶችን በዝርዝር ለአቶ ኢሳያስ ጋር ኮሙኒኬት እያደረግን መረጃዎችን ስንለዋወጥ የቆየንበት ሂደት ነበረ። እንግዲህ ከዚህ አንፃር አሁን ያደረጋችሁት ድጋፍ ከዚህ አካባቢ ማህበረሰብ አንፃር ትልቅ ትርጉም ያለው ነው። አብዛኛው የዚህ አካባቢ ማህበረሰብ የመኖር ሚስጥር ከሚያረባቸው እንስሳት ጋር የተቆራኘው ጭምር ስለሆነ ነው። የእርሻ ስራ እንቅስቃሴም ማድረገ ሌላም የዴቨሎፕመንት አክቲቪቲ ሰራ ወይም ዝም በራሱ ኖረም አብዛኛው ህይወቱ ከእንስሳቱ ጋር የተቆራኘውና ከዚህ ጋር ተያይዞ ሊደርስ የነበረው ጉዳት በጣም ከፍተኛ ነው ብሎ መውሰድ ይቻላል። እንግዲህ አርሶ አደሩ አስቴትን ሳያጣ በአካባቢው ላይ ተረጋግቶ እንዲኖር ለማድረግ የሚያስችል ለወራት ምናልባትም እንዳጠቃቀሙ የወራት ልዩነት ሊኖርት ቢችልም ሳቲስፋክተሪ ለሆነ ወራት አገልግሎት ሊሰጥ የሚችል መድኃኒት ማቅረብ ይችላልችኋል። ይሄ እንግዲህ እኔም ጭምር ወደ ስራ ከገባሁባቸው ጊዜያት ወደዚህ በዚህ ሌቭል በድጋፍ መድኃኒት ያቀረበ ድርጅትም ጭምር የለምና እንግዲህ ለዚህ አካባቢ ከእንስሳት ሕክምና አገልግሎት አኳያ ትልቅ አስተዋጽኦ የማይረሳ አሻራ ያበረከተ ድርጅት ነው ድርብ ያብር ብዬ መውሰድ እና መናገር እችላለሁ። ስለዚህ ስላደረጋችሁት ሁሉ እንግዲህ ኢመርጀንሲውን የሚያስተባብር ሰፋ ያለ የኮሚቴ አባላት አሉ። በጋራ ሆነው ያገኟችኋል። በጋራ ሆነው ቴንኪው ይሏችኋል። የሃይማኖት አባቶች፣ ሀገር ሽማግሌዎች ጨምራሉበት። ለጊዜው ግን እኛ ጋር የገባውን ሀብት በተመለከተ እኔም አመሰግናለሁ ማለት ስለነበረብኝ በህዝቡ ስም፣ በአካባቢው ስም፣ በራሴም ስም፣ በተቋሙም ስም እጅግ አድርጌ ድርብ ያብር ለማመስገን እወዳለሁ።